what የሚባለው የእንግሊዘኛ ቃል what's your name ለማለት ብቻ ነው የምትጠቀሙት ታዲያ እንግሊዘኛን ምኑን ነው ያወራችሁት ግድ የለም ዛሬ በwhat የሚጀምሩ የእንግሊዘኛ ሐረጎች ተጠቅማችሁ ገራሚ እንግሊዘኛ ማውራት ትጀምራላችሁ hello beautiful people ነቢል እባላለሁ ይህ speak to reach ነው የመጀመሪያው የምንመለከተው what's that supposed to mean ያው what የሚባለው ቃል ሁሉ ጊዜ የጥያቄ ቃል ስለሆነ መጨረሻ ላይ ጥያቄ ምልክት እናስቀምጣለን what's that supposed to mean ምን ማለት ነው መሰላችሁ ምን ማለት ፈልገህ ነው ማለት ስትፈልጉ ነው የምትጠቀሙት በተለይ የሚያናግራችሁ ሰው የሚያናድድ ነገር እናንተን discomfort እንዲሰማችሁ ያደረገው ነገር ካለ what's that supposed to mean ትላላችሁ ራሱ ኤክስፕሬሽኑ ይፈልጋል so what's that supposed to mean ስትሉ ምን ማለት ፈልገህ ነው ይያላችሁ ነው ማለት ነው ከዛ ምንድነው ባሽሙር የተናገረ ከሆነ ያ ሰው ይገባዋል ማለት ነው እናንተ እንደተናደዳችሁ so let's see an example you said I'm different now what's that supposed to mean አሁን እንደዚህ ካላችሁ ማለት ነው አንድ ሰው መጣና ተቀይራችኋል ብሎ ቢናገራችሁ እንዴ ተቀይረሃል ብለሃል ምን ማለት ፈልገህ ነው አልተቀየርኩም ውስጣችሁ ያው ያለውን ነገር አልተመቻችሁ ማለት ነው ስለዚህ አሽሙር ስለተናገረ ማለት ነው ስለዚህ what's that supposed to mean ካላችሁ ምን ማለት ፈልገህ ነው ብላችሁ ግን ኦፌንሲቭ የሆነ ድምጽ አለው ይሄ አንደኛው ነው ሁለተኛው what are you up to ወይም ደግሞ what are you up to ካላችሁ ምንድነው ምን አቅደሃል ወይም ደግሞ ምን ልታደርግ አስበሃል የሚለው ሐሳብ ይገልጻል ይሄ በአጠቃላይ በተለይ አንድ ጓደኛችሁ ወይም የምታውቁት ሰው ፍሬንድሊ በሆነ ወይ ምን ልታደርግ አስበህ ነው ምን ልታደርግ አቅደሃል በዚህ ሳምንት ሊሆን ይችላል ወይም ኖርማሊ በጊዜ በዛሬው ዕለት ምን ልታደርግ አስበሃል so let's see an example ስለዚህ አንድ ጓደኛችሁ መንገድ ላይ ያገኛችሁና hey what are you up to this weekend ካላችሁ በዚህ ሳምንት መጨረሻ ምን ልታደርግ አቅደሃል ያላችሁ ነው ማለት ነው see that's the second phrase what's going on ካላችሁስ what's going on ምን ማለት ነው ምን እየተፈጠረ ነው በተለይ የሆነ ነገር የተከናወነ ሳለ እናንተ ድንገት መጣችሁ ምንም የምታውቁት ነገር የለምና what's going on what's going on ካላችሁ ምን እየተፈጠረ ነው ያለው ያላችሁ ነው ማለት ነው እስኪ ምሳሌ እንመልከት everyone is shouting what's going on everyone is shouting so ሁሉም ሰው እየጮኸ ነው ምን እየተፈጠረ ነው ያለው ወይ ምን እየተፈጠረ ነው ያላችሁ ነው ማለት ነው okay this is the third actually phrase okay ሌላው what brings you here ካላችሁ ማለት ነው what brings you here ምን ነገር ጣለህ ያላችሁ ነው ማለት ነው ምን ነገር ጣለህ በተለይ አንድ ሰው ድንገት ሳትጠብቁ አንድ ቀን ማለት እዚህ አካባቢ እንደሚመጣ አትገምቱ ድንገት ግን መጣ ሲመጣ ምን ነገር ጣለህ ይባላል በእንግሊዝ በአማርኛ አይደለ በእንግሊዝኛ what brings you here okay ስለዚህ በምሳሌ you're in New York wow what brings you here ማለት ነው ኒውዮርክ አንድ ሰው መጣ let's say New York አዲስ አበባ እናድርገው ግድ የለም you're in Addis Ababa wow what brings you here ካላችሁ አዲስ አበባ ውስጥ እንዴት ነው መገኘት በጣም ይገርማል ዋው ያላችሁ ነው ከዛ በኋላ ምን አላችሁ what brings you here ምን ነገር ጣለህ ማለት ነው ስለዚህ what's the reason for coming የመጣበት ምክንያት ምንድነው ያላችሁ ነው ማለት ነው ሌላው አምስተኛው በጣም ገራሚ ነው what's the catch ይሄ በተለይ አንድ ነገር በጣም የሚገርም ኦፈር ቀረበላችሁ ያ ነገር ግን በነፃ እንዳልሆነ ገምታችኋል የሆነ ስለዚህ የሚያስከፍላችሁ ነገር አለ ማለት ነው ግን ሌላ ሰው አይ በነፃ ነው ካላችሁ የሚያጠራጥራችሁ ነገር አለ ማለት ነው ለምሳሌ አንድ ሰው መኪና አንጥቶ መኪናንኩ ብሎ ቢሰጣችሁ ያለ ክፍያ ሚታመን አይደለም it's too good to be true ስለዚህ ምን እናደርጋለን ማለት ነው ይሄንን እንጠይቃለን what's the catch ካለ ማለት ነው በነፃ የሚባል ነገር የለም የሚያስከፍል ነገር ምንድነው ያላችሁ ነው ማለት ነው በሌላ መልኩ ስለዚህ ያቀረብከው ነገር ወይ ያልከው ነገር it's not just gonna be for free በነፃ ስለማይሆን what's the catch ካላችሁ የሚያስከፍል ነገር ምንድነው ያላችሁ ነው ማለት ነው so you're giving this away for free what's the catch ካላችሁ you're giving this away for free what's the catch ይሄ ነገር በነፃ ይሰጣህ ነው what's the catch ምንድነው ነገሩ ከጀርባው የሚያስከፍለው ነገር ምንድነው ያላችሁ ነው ማለት ነው got it this is number 5 number 6 what are the odds ይሄ ትንሽ ከበድ ይላል ግን ዋናው ሐሳቡ የሆነ ነገር የመሆን እድሉ ምን ያህል ነው ያላችሁ ነው ማለት ነው በተለይ ይሄ ነገር ያልጠበቃችሁት ነገር ሲከናወን ወይ ደግሞ ሲሆን ወይም አጋጣሚው እንደ አጋጣሚ ሆኖ ካልታያችሁ ማለት ነው በጣም የሚገርም ሆኖ ከተካገኛችሁት የመጠቀም ትችላላችሁ what are the odds okay let's see an example clear እንዲሆንላችሁ ማለት ነው we met again at the same cafe what are the odds we met again at the same cafe what are the odds ስለዚህ አንድ ሰው ካፌ ውስጥ ሁለቴ በአጋጣሚ ተገናኛችሁ ስለዚህ የመሆን እድሉ በጣም ጠባብ ነው ሁለቴ የዛን ካፌ ላይ ለመገናኘት በጣም ከባድ ነው ግን ሆነ
ሰው ምን ሆነ ማለት ነው ደግመን ተመሳሳይ ካፌ ውስጥ ተገናኘን ይህ የመሆን እድሉ ምን ያህል ነው ብላችሁ በአግራሞት እየገለጻችሁ ነው ማለት ነው አሁን እዚህ ጋር ግርምትን የሚገልጽ ሐረግ ነው what are the odds አያችሁ ይሄ ግርምትን የሚገልጽ ሐረግ ነው ብለናል እሺ ሰባተኛው what do you mean by that ካላችሁ ግልጽ ነው what do you mean by that ማለት ምን ማለት ነው ከዛኛው ጋር ተገናኙት ይሄኛው በቃ በደፈናው ያልተረዳችሁት ነገር አለና ያ ሰው እንዲያብራራላችሁ የጠየቃችሁ ነው what do you mean by that ካላችሁ what do you mean by that ለምሳሌ you said I should be more strategic what do you mean by that አንድ ሰው እንደዚህ ብትሉት ስትራቴጂክ መሆን አለብህ ብለሃል ምን ማለትህ ነው ስለዚህ አብራራልኝ እያላችሁ ነው ማለት ነው ኦኬ number 8 what do you think of ካላችሁ what do you think of ከዛ በኋላ ተከታተላችሁ በርግጥ ይሄ የተሟላ ሐረግ አይደለም ግን what do you think of ካላችሁ ስለ የሆነ ነገር ምን ታስባለህ ስለዚህ አንድ ሐሳብ አለ ወይም አንድ ጉዳይ አለ ስለዛ ጉዳይ ያ ሰው የሱን ሐሳብ እንዲነግራችሁ ወይም ደግሞ አስተያየቱን እንዲያካፍላችሁ ይጠየቃችሁ ነው what do you think of ከዛ በኋላ ያን የፈለጋችሁትን ነገር ማስቀመጥ ትችላላችሁ ስለ ጉዳዩ ማለት ነው ለምሳሌ what do you think of the new design ስለዚህ አዲስ ዲዛይን አለ ያ ዲዛይን ምን ስለ ዲዛይኑ ምን ታስባለህ ያላችሁ ነው ስለ አዲሱ ዲዛይን ምን ታስባለህ ያላችሁ see that's the way to ask for someone else's opinion okay ዘጠነኛው what made you decide to ይሄም ራሱ ያልተሟላ ሐረግ ነው ወይም ጥያቄ ማለት ነው what made you decide to ይሄም ማለት ነው ከጀርባው ያለው ስሜት ከጀርባ አንድ ሰው አንድ ድርጊት አደረገ ያ ነገር በማድረጉ ወይም ደግሞ ያነሳሳው ነገር ምን እንደሆነ መጠየቅ ስትፈልጉ በዚህ መልኩ መጠየቅ ትችላላችሁ so what made you decide to እንዲህ እንድትወስን ያደረገህ ምንድነው ያላችሁ ነው ማለት ነው እንዲህ እንድትወስን ያደረገህ ምንድነው let's say አንድ ሰው ወደ ውጭ ሀገር ሄደ እና ምን አለ what made you decide to move abroad ውጭ ለመሄድ እንድትወስን ያደረገህ ምንድነው ብላችሁ ከጠየቃችሁ በዚህ መልኩ ትጠይቃላችሁ ማለት ነው what made you decide to move abroad አስረኛው what are you talking about ምን ማለት ነው እዚህ ጋር ስለምን እያወራህ ነው በተለይ እዚህ ጋር አሁንም disbelief በጣም እናንተ በቃ ደንግጣችሁ ባወራው ነገር ያ ሰው እናንተ አስደነገጣችሁ what are you talking about ካላችሁ ምን እያወራህ ነው እያላችሁ ነው ማለት ነው ስለምን እያወራህ ነው እያላችሁ okay let's say I never said that አንድ ነገር እናንተ እንደዚህ ብላችኋል ብሎ አንድ ሰው ቢወክሳችሁ ከዛ በኋላ I never said that ካላችሁ ፈጽሞ ይሄን አላልኩም ያላችሁ I never said that what are you talking about ካላችሁ ምን ማለት ነው I never said that what are you talking about እኔ እንደዚህ አላልኩም ፈጽሞ እንደዚህ አላልኩም ምን እያወራህ ነው ስለምን እያወራህ ነው አንተ ሰው ያማል እንዴ ምናምን ብላችሁ ጓጓ ማለት ትችላላችሁ ማለት ነው okay this is number 10 number 11 አሳንደኛው what's wrong with you ይሄ ሁለት አይነት አገላለጽ አለው what's wrong with you ካላችሁ ምን ነካ ሆኖ ምን ነካ ሁለት አይነት ምን ነካዎች አሉ አይደል ምን ነካ ያው ምን ነካ እንደ ጓደኛ ሊሆን ይችላል ምን ነካ አንተ ምናምን ብለ ደግሞ የምትቆጡበት ነገር አለ አይደል so እንደ ኢንቶኔሽናችሁ ወይም ደግሞ እንደ ድምጻችሁ ወይም ደግሞ እንደ ኤክስፕሬሽናችሁ እንደ ፌሻል ኤክስፕሬሽናችሁ ስለዚህ በንዴት መልኩ ሊሆን ይችላል ወይም ደግሞ አንድ ሰው ምን ነካ ምን ሆነህ ነው እንደማለት ነው አሳስቧችሁ ማለት ነው okay you've been so quiet today what's wrong with you ካላችሁ today ወይም ደግሞ you've been so quiet today what's wrong with you አንድ ጓደኛችሁ እንደዚህ ብትሉት ዛሬ ዝምታ አብዝተሃል ምን ሆነሃል ያላችሁ ነው ማለት ወይም ምን ሆነሻል ያላችሁ ሊሆን ይችላል okay this is number 11 number 12 what is it like አሁንም ያልተሟላ ጥያቄ ወይም ሐረግ ነው ስለዚህ what is it like ካላችሁ ምን ይመስላል ያላችሁ ነው የሆነ ነገር ምን ይመስላል ያ ነገር ምን ይመስላል ለምሳሌ ምግብ እንጀራ መብላት አንድ ሰው እንጀራ መብላት በልቶ ማያውቅ ከሆነ እንጀራ መብላት ምን ይመስላል ወይም ደግሞ ምን አይነት ስሜት አለው ብሎ መጠየቅ ቢፈልግ what is it like to eat እንጀራ ወይም ደግሞ what is it like eating እንጀራ ሊሆን ይችላል ብሎ ሊጠይቅ ይችላል ያ ሰው ማለት ነው so እናንተም እንደዛ አይነት ነገር መጠየቅ ስትፈልጉ what is it like ብላችሁ ከዛን ተቀጥላላችሁ አንድ ምሳሌ ልንገራችሁ what is it like living in Japan what is it like living in Japan ስለዚህ ጃፓን ውስጥ መኖር ምን ይመስላል የሚለው እናንተ ስሜቱን ምንድነው የሚሰጥህ ስሜት ወይ የሚሰጥህ ሐሳብ ወይ ምንድነው የተሰማህን ስሜት ምን ይመስላል የሚለው እስኪ ንገረን ይያላችሁ ነው ማለት okay number 13 13ኛው what do you expect me to do ይሄ በተለይ ከመጠን በላይ ካቅማችሁ በላይ ነገር ተሰጣችሁ ከዛ በኋላ ምንም አይነት ለውጥ አልመጣም ግን ሰው አሁንም ከናንተ የሚጠብቅ ሰው ካለ what do you expect me to do ስለዚህ ምን እንዳደርግ ነው የምትጠብቀው ያላችሁ ነው ማለት ነው ከዚህ በላይ ምን እንዳደርግ ነው የምትጠብቀው okay let's see an example I can't fix it overnight what do you expect me to do በአንድ ሌሊት ማስተካከል አልችልም ምን እንዳደርግ
ነው የምትጠብቀው እያላችሁ so I can't fix this overnight በአንድ ሌሊት ማለት ነው ወይም በአንድ እንትን ማለት በአንድ ቀን ሊሆን ይችላል ብቻ overnight ከተባለ በአንድ ሌሊት ወይም በአንድ ቀን ማለት ነው so ከዛ ምን አላችሁ what do you expect me to do ምን እንዳደርግ ነው የምትጠብቀው ከዚህ በላይ ያላችሁ ነው ማለት ነው good job እሺ 14ኛው what if I told you አሁን የተሟላ ሐረግ አይደለም ምን ማለት ነው እንዲህ ብዬ ብነግርህስ ብላችሁ ከዛን ታወራላችሁ ሐሳቡ ማለት ነው እንዲህ ብዬ ብነግርህስ ወይም እንዲህ ብዬ ብናገርስ ብላችሁ እየገለጻችሁ ነው ኦኬ በተለይ አይዲያ ኢንትሮዲዩስ ያደርጋችሁ so what if I told you there is an easier way to learn English what if I told you there is an easier way to learn English ምን ያልኳችሁ ነው እንዲህ ብዬ ብነግራችሁስ በሚቀል መልኩ እንግሊዘኛ ለመማር መንገድ አለ ያልኳችሁ በዚህ አጋጣሚ እውነትም መንገድ አለ መንገዱን መሰላችሁ ያዘጋጀንላችሁ የኦንላይን ኮርሶች በቀላል መልኩ የምትማሯቸው ቤታችሁ ሆናችሁ ስራ ቦታ ሆናችሁ ትራንስፖርት ውስጥ ሆናችሁ ውጭ ሀገር ሆናችሁ ኢትዮጵያ ውስጥ ሆናችሁ ክፍለ ሀገር ሆናችሁ የትም ቦታ ሆኖ የምትማሩት በፈለጋችሁ ሰዓት የምትማሯቸው የኦንላይን ኮርሶች አዘጋጅተንላችኋል በተለይ ለጀማሪ ራሱን የቻላለ ለመካከለኛ ደረጃም ደግሞ ራሱን የቻላለ እነዚህን ኮርሶች የት እናገኛቸዋለን ካላችሁኝ www.speaktoreach.et ብላችሁ ስትገቡ ሁለቱም ኮርሶች ማግኘት ትችላላችሁ አሁኑኑ መማር መጀመር ትችላላችሁ እዛ እንገናኝ 15ኛው what's the point of የሚለውን ሐረግ ነው ያልተሟላ ሐረግ ነው what's the point of ካላችሁ ማለት ነው የሆነ ነገር ምንድነው ጥቅሙ እያላችሁ ነው ማለት ነው what's the point of talking all night ለሊት ሙሉ ማውራት ምንድነው ጥቅሙ okay what's the point of arguing መከራከሩ ምንድነው ጥቅሙ you got the point አይደለ እሺ ምሳሌ እንመልከቱ what's the point of arguing about it now what's the point of arguing about it now አሁን ስለዚህ ጉዳይ መከራከሩ ምንድነው ጥቅሙ እያላችሁ ነው ማለት ነው ስለ አንድ ጉዳይ አለ ያን ጉዳይ በአሁኑ ሰዓት መከራከራችን ምንድነው ጥቅሙ እያላችሁ ነው okay ስለዚህ በዛ መልኩ መግለጽ ትችላላችሁ all right number 16 16ኛው what do you take me for ምን ማለት ነው ይሄ እንዴት አድርገህ ነው የምታስበኝ ወይም ደግሞ እንዴት አድርገህ ነው የምትስለኝ ብላችሁ እንደዚህ አንድ ሰው ወይ አሳንሶ ስላያችሁ ሊሆን ይችላል ወይም ደግሞ ሌላ እናንተ ምንም አይነት ስሜት የሌላችሁ ሰዎች መስሎት ሊሆን ይችላል ስለዚህ እናንተ እንዴት አድርገህ ነው የምትስለኝ ወይም እንዴት አድርገህ ነው የምታስበኝ ማለት ብትፈልጉ ይሄንን መጠቀም ትችላላችሁ what do you take me for all right ስለዚህ you think I'd fall for that do you think ወይ ደግሞ you think I would fall for that ካላችሁ ይሄ ነገር እኔ የሚሸውረኝ መስሎ ሆኖ what do you take me for እንዴት አድርገህ ነው የምታስበኝ ወይ እንዴት አድርገህ ነው የምትመለከተኝ ያላችሁ ነው ማለት ነው see that's the tricky way to say this one okay 17ኛው what are you waiting for ምን እየጠበቅን ነው what are we waiting for በተለይ አንድ ጉዳይ አለ ያን ጉዳይ የሆነ ጉዳይ እየጠበቃችሁ ነበር የሆነ መልስ እየጠበቃችሁ ነበር መልሱ ተሰጣችሁ ከዛን ሌላም ሰው ቁጭ ብሏል እንዴ what are we waiting for ምን እየጠበቀን ነው በቃ እንሂዳ መልስ አገኘን አይደል ምን አይነት ነገር ማለት ስትፈልጉ what are we waiting for ማለት ትችላላችሁ let's take an action ማለት ነው everything's ready what are we waiting for ካላችሁ everything's ready what are we waiting for ሁሉም ነገር ተዘጋጅቷል ምን እየጠበቀን ነው እያላችሁ ሰው ወቀሳም አለበት ማለት ነው all right 18ኛው what on earth are you doing ይሄ is just dramatic way to say it like what are you doing ካላችሁ ምን ያደረክ ነው ያላችሁ ነው አይደል ይሄኛው what on earth are you doing ካላችሁ ግን on earth ያላችሁ ማለት ነው እንደው ምን ያደረክ ነው ያላችሁ ማለት በቃ ምርር አድርጓችሁ ማለት ያ ሰው የሚያደርገው ነገር እንደው ምን ያደረክ ነው what on earth are you doing ካላችሁ ማለት ነው ለምሳሌ what on earth are you doing standing on the table በተለይ ልጆች ጠረጴዛ ላይ ሲወጡ ወይ ሆነ ነገር በቃ ማጠብቋቸው ቦታዎች ላይ ስታገኙዋቸው what on earth are you doing on the table ጠረጴዛ ላይ እንደው ምን ያደረክ ነው እዛ ላይ ብላችሁ ባግራሞት እየጠየቃችሁ ነው ማለት ነው all right what do you mean no አሁን እዚህ ጋር አይሆንም ስትል ምን ማለት ነው አንድ ሰው የሆነ ነገር ጠየቃችሁ ከዛን እናንተ የምትጠብቁት የነበረው መልስ አው እንደሆነ ነው ወይም በተለምዶ በቃ አው እንደሚሆን ነው ብላችሁ ተጠብቃላችሁ ሄዳችሁ ከዛ በኋላ አይሆንም ልትባሉ what do you mean no ማለት ትችላላችሁ what do you mean no okay what do you mean no we had a deal ካላችሁ እንዴ ዲል ነበራችሁ ከነዛ ሰዎች ጋር ወይም ደግሞ ስምምነት ነበራችሁ ስምምነት ኖሯችሁ ልክ ስትሄዱ ደግሞ ለስምምነት እንድትፈጽሙ ስትሄዱ አይሆንም ካሏችሁ what do you mean no we had a deal
ካላችሁ ስምምነት ነበረን ምን ማለት ነው አይሆንም ማለት ያላችሁ 20ኛው what's taking so long what's taking so long what is taking so long ማለት ነው ምን ማለት ነው አንድ ነገር በጣም ከቆየባችሁ ትዛዝ ሊሆን ይችላል ወይም ደግሞ የሆነ ሰው ሊሆን ይችላል ምንም ይሁን ሲቆይባችሁ ያ ነገር የጠበቃችሁት ነገር ማለት ነው what's taking so long ምንድነው ይሄን ያህል መቆየት የሚሉ ሐሳብ እየገለጻችሁ so we ordered an hour ago ከአንድ ሰዓት በፊት አዘናል what's taking so long ምንድነው ይሄን ያህል መቆየት ስለዚህ አንድ ነገር አዛችሁ ግን በጣም ቆየባችሁ 21ኛ ነው መጨረሻው what would you do if ያልተሟላ ሐረግ what would you do if ምን ማለት ነው የሆነ ነገር ቢሆን ምን ታደርጋለህ ያላችሁ የሆነ ነገር ቢሆን ምን ታደርጋለህ ብላችሁ አንድ ሰው ለጠይቅ ስትፈልጉ በዚህ ትጀምራላችሁ ከዛን ትቀጥላላችሁ what would you do if እሺ በምሳሌ እንመልከት what would you do if you won the lottery okay ድጋሚ what would you do if you won the lottery ሎተሪ ብታሸንፍ ወይም ደግሞ ሎተሪ ቢደርስ ምን ታደርጋለህ ያላችሁ ይሄ ምናባዊ ሐሳብ ነው ሎተሪ ደርሶት አይደለም ያሰው ግን ቢደርስ ምን ታደርጋለህ ያላችሁ ይሄን ይመስላል what's your name አልፋችሁ what would you do if የሚለው ሐረግ ላይ ደርሳችኋል እነዚህ በሙሉ ካወቃችሁ እንግሊዘኛችሁ ሻል ያለ እንግሊዘኛ እየሆነ መጣ ማለት ነው የዛሬው ትምህርት በዚሁ ተጠናቀቀ ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ እስከዛው በቸር እንቆይ ሰላማችሁ ይብዛልኝ